አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ዛሬ እስኪ ትንሽ ምሳ እየሰራሁ ለምን ቪዲዮ አልሰራም ትዝ አለኝ ማለት ነው። እስኪ እና እንዴት ናችሁ? ደህና ናችሁ ወይ? የምትከታተሉኝ የማትከታተሉኝ ሁላችሁንም አመሰግናለሁ። እና አበረታቱኝ። እኛ ቅመሞች ነው ሌላ የመጣሁት በዛውም ላወራ ስለሆነ በዛውም የምሰራውን ላሳያችሁ ነው የመጣሁት ማለት ነው። እና ቪዲዮ ስትጀምሩት ላይክ እና ሳብስክራይብ በማድረግ አበረታቱኝ ማለት ነው። እኛ ቅመሞች ማበረታታት ይገባናል። ምክንያቱም ለብዙ ሰው ሻማ ስለሆኑም ማለት ነው። ስለዚህ አበረታቱኝ። እዚህ ጋር የምሰራው ሞለፍያ ነው የምሰራው። አንዳንድ ሰዎች ሞለፍያ ላይ እንደዚህ ማደንጅ ነው አያስገቡም። እኔ ግን አስገባለሁ። በጣም ነው የሚጣፍጠው። እዚህ ጋር ዶሮ ነው ያለው። እዚህ ጋር ደግሞ ሽምብራ አለኝ። ሽምብራ እየቆላሁ አሳያችኋለሁ ማለት ነው። ምክንያቱም ሽምብራ በጣም ነው የምወደው። የሀገራችን ሽምብራ ከሻሂ ጋር ከቡና ጋር ምናምን እየሆናችሁ ቁርጥም እያረጋችሁ ትበላላችሁ ማለት ነው። እና ይሄ ሽምብራ ይመስላል። ይሄ ደግሞ ዶሮዬ ነው እና እየበሰለ እየሰራሁ አሳያችኋለሁ ማለት ነው። እዚህ ጋር ደግሞ ተስማ እየሰራ ነው። አሮጌ ከላዩ ላይ ማደርገው ማለት ነው። እየሰራው ያጋዛችሁ እና በርቱ ቅመሞች ዩቱብ ጠንጥራችሁ እኛም እየሰራን ነው። ወደፊት ኢንሻአላህ ትልቅ ደረጃ እንደርሳለን ማለት ነው። ኢንሻአላህ አላህ ካለ እና ሁሉም ነገር በትንሽ ነገር ነው የሚጀምረው ማለት ነው። እና ያሰብንበት እንደርሳለን። ተስፋ እንዳትቆርጡ። ደግሞ ሰዓት ያልሞላችሁ ትክክል ብላችሁ ሙሉ ማለት ነው። ሰዓት ማስሞላት ይቻላል ሲጀመር። ምክንያቱም እንደ በፊት አይደለም ማለት ነው። እና ከአዲስ ዓመት በኋላ 8,000 ሰዓት ይቀየራል እያሉ ነው። እና አሁን አዲስ ዓመት ሳይገባ በፊት ሰዓት አስሞሉ እና ወጥራችሁ ስሩ ነው ብለው እዚህ ጋር ኩርኩም አለኝ ማለት ነው። ኩርኩም እዚህ ጋር ሌሞን አስወድ ያልኩት እዚህ ጋር ደግሞ ስቢና ያለው እኔ በጣም የሚጣፍጠው ሽማ ከዚህ ጋር በጣም ይጣፍጣል። ሞክሩት። እንደዚህ ሆነዋል ማለት ነው። እና አሁን ደግሞ ዝቤውን አስገባለሁ። ሪቡን ትንሽ በሪቡን በውሃ ወስድ ያለው ማለት ነው። ምክንያቱም እንትን ምንድን ነው የሚባለው ተሞጣፈለ እንዲወጠር ነው። በደንብ እንዲወጠር እነዚህ አድርግ ያለው ማለት ነው። ሽንኩርቱን እስኪበስል እንጠብቅና እሳቱን እናጠፋዋለን ማለት ነው። እዚህ ጋር ደግሞ ሽምብራ እየቦላ ነው። አናፈቃችሁ ሽምብራ እዚህ ያረጋጋል ያለ መስታችሁ ከቡና ጋር ከሻሂ ጋር ቆርጠም አድርጉት ማለት ነው። ተኩሱት እንዳይደብራችሁ ቁርጥም አድርጉት እና ይህን ቪዲዮ እስከ መጨረሻ አይታችሁ ከወደዳችሁ ላይክ ሰብስክራይብ አድርጉልኝ። እና አሁን ቪዲዮ ይባላል ግን ብሎግ እንበላ ወይስ ሌላ?
ብሎግ ደግሞ ብዙ ነገር ነው የሚገባው። ብሎግ ኢትዮጵያ ስገባ እሰራላችኋለሁ። እዚህ ያው ብዙ የሚሰራ ስራ የለም እዚህ ሀገር ላይ። እዚህ ጋር ደግሞ ሞሎች እያለ እጨምረዋለሁ ማለት ነው። ምክንያቱም ዶሮውን በስለውም እንደዚህ ሆኗል ማለት ነው። ከዛ ሙለት ጊዜ ጨምረዋለሁ። እኔ የተዘጋጀው ነው የሚገዛው። እዚህ ጋር እንደዚህ ጨምረዋለሁ ማለት ነው። ውሃ ትንሽ ጨምረዋለሁ። አሁን አንሰጣት እንደዚህ እያደረግኩ ሞሎኪያ ነው የምወደው። ትወዳላችሁ? እኔ ግን እንደዚህ አልወደውም። እንደ ጎመን አድርጌ ዶሮ ያቀላቅልበት በጣም ይጣፍጥ እንደዛ ማለት ነው። እና ሰዎች ደግሞ እንደዛ አይነት አሰራር አይወዱም፣ እንደዚህ ነው የሚወዱት። እና እንደዚህ የተፈጨው የሚወዱት እነሱ። እኔ ደግሞ ዶሮውን እንትን እንዳይል ማለት ነው ቀስ አድርጋችሁ ወደ ውስጥ አስገቡት እንደዚህ። ሌላ ዶሮውን ፈርከሽ ይላል ማለት ይስባበራል። ይሄ ከልብ ስለሆኑ እሳት ላይ እንትን ይገባል። ስልኬ በአስፖርቱ ነበር ያለ ስጋት ወይኔ። አልሙሂም እዚህ ጋር ደግሞ ሩዝ ሰራ ነው። ዘይትና ፌል አድርጊያለ ማለት ነው። ፌል ነው። እዚህ ጋር ሩዝን አጥቤ ዘፍዝፍ ያለው። ይሄ ደግሞ ቅድም የሰራነው ከሽና ነው። ከዛ እዚህ ጋር ጨው አደርጋለሁ ማለት ነው። ጨው አይበዛም። እና አሁን ደግሞ ሩዛችን እንቀቅላለን ማለት ነው። ሞሎኪያችን እንደዚህ ሆኗል። አያችሁ አያምሩ? ግን እኔ ግን አልወደውም። ግን በጣም ብዙ ጥቅም አለው አሉ። ምን አለ በወደው ብዙ ጥቅም አለው። ስጋ የቆላን ቁልቁልት እያረግን እንቆረጥማለን። እዚህ ጋር ደግሞ ሩዝን እየቀቀልኩ ነው። የዛሬ ምሳችን ይህን ይመስላል። ጨርሰናል። በስሏል። ራስ ሩዝን ደግሞ ስገገላብጠና ቅድም የሰራነው ክሽና እንደዚህ አድርጌዋለሁ ማለት ነው። አያችሁ አያምርም? ይሄ ጥቁር የሆነው በነገራችን ላይ ሌሞን አስወድ ነው። እሺ ሌላ ነገር አይደለም። እና የዛሬው ምሳችን ይሄን ይመስላል። እዚህ ጋር ሽንብራዬን ደግሞ ጨርሻለሁ። ቀጥለን እንደዚህ ሻሂ እዚህ ጋር አለኝ። ከዛ ቁርጥም ያደረግኩ እውላለሁ ማለት ነው። መልካም ጊዜ ይሁንላችሁ ማሮቼ። ቪዲዮን ከወደዳችሁ ላይክ እና ሰብስክራይብ ማድረግ አበረታቱኝ። አመሰግናለሁ። የዛሬው ቪሎግ ይሄን ይመስላል ማለት ነው። እስኪ ላሳያችሁ። ውጪ አያምሩ? ውጪ ያበራል። እስኪ ደግሞ እና ይሄን ይመስላል ማለት ነው። ደህና ሁኑልኝ። መልካም ጊዜ ይሁንላችሁ።